ለዚህም ማሳያ በአዲስ አበባ ከተማ በሁሉም ማዕዘን እየተተገበሩ ያሉ ኮሪደር ልማት የኮሪደር ልማት ተነሺዎችን መልሶ የማቋቋም ስራ ከነበሩበት የተሻለ አካባቢና የንግድ እንቅስቃሴ ተፈጥሮላቸው ውብና ምቹ የማህበራዊ መስተጋብራቸው በጠበቀ ይዘት ማልማት በገላንጉራ የተሰራ ትምህርት ቤት በተለይ ከካሳንቺስ የተነሱ ሰዎችን በገላንጉራ የተሰሩ ትምህርት ቤቶች ከኬጂ እስከ ሁለተኛ ደረጃ ትምህርት ቤት የንግድ የስፖርት ማዘውተሪያ ስፍራ የአረጋውያን የመመገቢያ ማዕከል ለሴቶች የስራ ዕድል ፈጠራ በአጠቃላይ የተመለከትነው የካሳንቺስ መልሶ ማልማትና ኮሪደር ልማት በልማት ምክንያት ተነሺዎችን ኑሯቸው እንደተስተጓጎለና ችግር ውስጥ እንደወደቁ ተደርጎ በተዛባ መልኩ በአንዳንድ ማህበራዊ ድረገጽ እና ሚዲያዎች ሲራገብ የነበረው ውሸት መሆኑንና የተሻለ አካባቢና ኑሮ ተፈጥሮላቸው እየኖሩ መሆናቸውን በጉብኝታችን ማወቅ ችለናል። በመንገድ መሰረት በቦሌ ቡልቡላ ፓርክ በከተማ መስፋፋት ምክንያት የተፈናቀሉ የተፈናቀሉትን ገበሬዎችን መልሶ ይቅርታ የተከበረው አፈ ጉባኤ ሚኒስቴሮች የተከበረ ብላችሁ ከፊታችሁ የተጨመረላችሁ የተከመራችሁ የህዝብ ተወካዮች ምክር ቤት አባላት ሁላችሁ ሰላም ለእናንተ ይሁን። እንኳን ደህና መጣችሁ። የተከበሩ ወይዘሪት ብርቄ አመሰግናለሁ። ኖ ዲስሪስፔክት የተንተባተብሽም ቢሆን የሰፈሬን የአገሬን እኔ የምወክለውን ህዝብ ጉዳይ መነሻ መጀመሪያ አድርገሽ እዚህ የፓርላማ ስብሰባ ላይ ስላነሳሽ አመሰግናለሁ ብርቄ። እግዚአብሔር ያስብሽ። ያስቆምኩሽ ይቅርታ አድርጊልኝና ካዛንቺስ አይባልም ካዛንቺስ። ታሪካችን ከጥሊያን ጋር ከስፔን ጋር ቢሆን ኖሮ ካሳንቺስ ይባል ነበር። ካሳ ቤት ነው በስፔን። ሚካሳ ይሱ ካዛንቺስ። ታሪካችን ከጥሊያን ጋር ታሪክ ባለማውቆት ወይም ባለማውቅሽ አይደለም እንዳልኩት ያስቆምኩት ንግግርሽን ስለ ካዛንቺስ ያነሳሽውን ትልቅ ጉዳይ ትተሽ ወደ ቡልቡላ ከመሄድሽ በፊት ያስቆምኩት ለሁሉም ኢትዮጵያዊ እዚህ ለተሰበሰባችሁ በየቤታችሁ እያላችሁ ለምታዩ ኢትዮጵያውያንን ለሚመለከታችሁ ሁሉ ጥያቄ ስላለኝ ወይዘሪት ብርቄ የት አካባቢ ተወካይ ኖት? የመረጡት ህዝብ ማን ነው? የህዝቡን ጥያቄ ጨርሰው ነው የካዛንቺስን ጉዳይ እየጠየቁልን ያሉት? እግዚአብሔር ያክብርልንና እንዳልነው እዚህ ውስጥ አንድም ካዛንቺስን ወይንም አዲስ አበባን ወክሎ ሊናገር የሚችል ሰው አይታየኝም። ለምንድን ነው ተወካይ የሌለን? ዲና ሙፍቲ ለምን አልጠየቅም የካዛንቺስን ጉዳይ? ቢያንስ ታልፋይቻለሁ እየነዳ አይተኛል አይደል? ካዛንቺስ ለሜዳውን ከዚህ ወጥተን እንበልና አንድ ኢመርጀንሲ ጉዳይ ተከስቶ ነው በፍጥነት ከሁሉም ቀድሞ ካዛንቺስ ለመድረስ ፈጣንና ቀልጣፋ ከሄድ የትኛው ነው ምቹ የሚሆነው ለሰው? ካዛንቺስ መች ነው ካዛንቺስ የተባለችው? ካዛንቺስ መች ነው የተሰፈረባት እንደ ሰፈር? የካዛንቺስ ነዋሪ ምን ያህል ነው? ተወላጆቿ ካዛንቺስ ምን ያህል የሰው ፍሰት ትቀበላለች? ምን ያህል ፍልሰት፣ ምን ያህል ስደተኛን ታኖራለች? ካዛንቺስ በምንድን ነው የምትታወቀው? ለሀገራችን ኢኮኖሚያዊ፣ ማህበረሰባዊ ታሪካዊ በአጠቃላይ ሁሉማዊ
እንቅስቃሴዎች አበርክቷ ምንድነው? ካዛንችስ ማን ነች? ብርቄ እንኳን ፈረሰች እያለቻት ያለችው ካዛንችስ እንዴት ነው ለካዛንችስ ሰው የተሻለ ኑሮ የሰጠነው? በመጀመሪያ ደረጃ የተሻለ ኑሮ ማለት ምን ማለት ነው? ተወካይ የሌለው ህዝብ አፍርሰንና አሽሽተን ጥሩ ነው የሰራንለት አልምተን አሻሽለን አሰልጥነን ነው ያስቀመጥነው ብለን ከሌላ አካባቢ ተወካዮች ስነ ልቦና ማስነገር ደርቲ ፖለቲክስ ዴድ ፖለቲክስ ነው። ሰውን ገሎም አሽሽቶም አፈናቅሎም ሰርቼ ልኑርን ያሰለጠንኳቸው ልበል ነው ያለው ጣሊያን። ሌላ ያለው ነገር የለም። ለዚህ ነው የተጋደልነው። እንከባበር። ብዙ ቤተሰብ ተበትኗል ካዛንችስ ስትፈርስ። ይህ ህገ መንግስታዊ በሆነ መልኩ የኢትዮጵያ ሰው በእምነቱ አይደራደርም። በተለይም በእናቱ በእመብርሃን። አንድ ጊዜ ምስለ ፍቁር ወልዳን በቀኝ እጇ አስይዞ ልጇን ሳላት አንድ ፕሮቴስታንት እምነት ያለው የፖርቹጋል ወይ ብቻ ከዛው ከዩሮፕ የመጣ ሰው እስከ ጠረፍ ድረስ ነው ያሳደደው የኢትዮጵያ ህዝብ። ለምን በዚህኛው እጇ ሲያዛት ብሎ የኢትዮጵያ ህዝብ ፈቅዶና አምኖ ልማት ብለው እንደምትለው ሲወጣ የመብራንን ስዕል እየጣለ አይወጣም። የተክለ ሃይማኖትን የሚካኤልን ስዕል እየጣለ አይወጣም። ይፍረድባችሁ ብሎ ነው አማልክቱን ጥሎ የበነነው። ላለመሞት ነው የሄደው። ላለመግደልም የራሱን ዘር የራሱን ሰው ኢትዮጵያውያንን እንዳይገሉ የራሱን ሰፈር ሰው ቆርቆሮ ነቅለሽ ሽጥ ብለህ ስትልክበት እርስ በርስ ላለመፋጀት የወጣ ህዝብ ሊመሰገን እንጂ ሊሰደብ አይገባውም። ብዙዎች ሞተዋል፣ ብዙ ጠፍቷል። ቅርስ ሌላው ደግሞ በህገ መንግስታችን የተጠበቁ በቅርስ ጥበቃ ስር ያሉ ሊታደሱና ልንንከባከባቸው ልናስተዋውቃቸው የሚገቡ የቱሪዝም ወይም የጎብኚዎችን ገቢ ከመሰብሰብ ባሻገር ለማንነታችን መገለጫና ካስማ የሆኑ ብዙ አስተዋጽኦ ያበረከቱ የእቴጌ ዘውዲቱ አልፎም የእቴጌ ጣይቱና የአጼ ምኒልክ የቆርቋሪዎቻችን ዘመን ቤቶች ፈርሰዋል። ካዛንችስ ላይ የደረሰው ውድመት በዚህች በአንድ ቀን ፓርላማ የሚያልቅ አይደለም። በርስ በርስ ጦርነት ሙሉ ሀገር እየወደመ እንዳለ ስንት ቢሊዮን እና ትሪሊዮን ዶላር እየተጠየቀን ነው። የተጨመረ ሌላ ጥፋትና ውድመት ነው የካዛንችስ ውድመት። እንደ ጥሩ ስራ እንድናጨበጭብላችሁ መፈለጋችሁ